በጌታ በኢየሱስ ክርስቶስም አውጃለሁ። ተቀበሉ። 2018 ሳይዘጋ በክርስቶስ በኢየሱስ ስም እግዚአብሔር የሚያስፈልጋችሁ ነገር ያዘጋጃል። እግዚአብሔርን ከሰማችሁ፣ እግዚአብሔርን ከታዘዛችሁ፣ በሱ መንገድ ከሄዳችሁ እግዚአብሔር የሚያስፈልጋችሁ ነገር በዚህ ዓመት ያዘጋጃል። በዚህ ወር ያዘጋጃል። የሚያስፈልጋችሁ ነገር በሙሉ። ለዚህ ነው መጽሐፍ ሲናገር እናንተ በእኔ ብትኖሩ ቃሎቼ በእናንተ ብኖር የምትወዱትን ሁሉ ለምኑ ይሆንማችኋል፣ ይሰጥማችኋል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ልተንብይ በክርስቶስ በኢየሱስ ስም እግዚአብሔር አምላክ በዚህ ወር በዚህ ሳምንት የሚያስፈልጋችሁ ነገር ያዘጋጃል። የሚያስፈልግሽ ነገር ያዘጋጃል። ክብር ለኢየሱስ ክርስቶስ ይሁን። እግዚአብሔር የመስዋዕቱን በግ ያዘጋጃል። እግዚአብሔር ልክ ይሄን አለና አብርሃም ሄደ። መጽሐፍ እንደሚለው ከሆነ አብርሃምም እግዚአብሔር ያለው ቦታ ደረሰ ይላል። በክርስቶስ በኢየሱስ ስም እግዚአብሔር ያለው ቦታ ትደርሳላችሁ። ሰዎች ያለው ቦታ አይደለም። ሟርተኞች፣ ደጋሞች፣ ክፉ ሰዎች የተናገሩት ስፍራ ሳይሆን እግዚአብሔር ያለው ቦታ በኢየሱስም ትደርሳላችሁ። በኢየሱስም ትደርሻለሽ። በኢየሱስም ትደርሳለህ። ክብር ለኢየሱስ ይሁን። እግዚአብሔር ያለው ቦታ አብርሃም ደረሰ። መንፈስ ቅዱስ ያለው ቦታ ትደርሳላችሁ። አብ እግዚአብሔር ያየው ቦታ ትደርሳላችሁ። ወጀብ አለ፣ ንፋስ አለ፣ በግራ በቀኝ መልክ ቀይሮ የሚነሳ ማይበል አለ። ነገር ግን እግዚአብሔር ያለው ስፍራ መንፈስ ቅዱስ ያለው ቦታ በኢየሱስም ትደርሳላችሁ። መንገድ ላይ አትቀርቡ። ጀምራችሁ በኢየሱስም ነገራችሁ መንገድ ላይ አይቆምም። አስባችሁ እቅዳችሁ መንገድ ላይ በኢየሱስም አይቆምም። ሰው ያስባል፣ እግዚአብሔር ይፈጽማል ተብሎ እንደተጻፈ ባሰባችሁ ጉዳይ ላይ አውጃለሁ። ባቀዳችሁ ጉዳይ ላይ አውጃለሁ። በክርስቶስ በኢየሱስ ስም ሟርተኞች፣ ደጋሞች፣ ክፉ ሰዎች እያዩ የእናንተ ህልም ይፈጸማል። ያንተ ህልም ይፈጸማል። ኢየሱስ ክርስቶስ ጌታ ነው። የመስዋዕቱን በግ የሚያስፈልጋችሁ፣ ለራእያችሁን የሚያስፈልጋችሁ፣ ለትዳራችሁ የሚያስፈልጋችሁ፣ ለኑሯችሁን የሚያስፈልጋችሁ በክርስቶስ በኢየሱስ ስም እግዚአብሔር አብ ያዘጋጅላችኋል። መጽሐፍ ሲናገር እንደዚህ ነው የሚለው፣ ሳትለምኑ የሰማይ አባታችሁ ያውቃችኋል። የእናንተ የሚያስፈልጋችሁትን ነገር፣ የእናንተ የማስባትን ሐሳብ እኔ ያውቃለሁ ይላል የእግዚአብሔር ቃል። እግዚአብሔር ላንቺ የሚያስብሽ እግዚአብሔር፣ ላንተ የሚያስፈልገው ነገር ምን እንደሆነ የሚያውቀው እግዚአብሔር። እግዚአብሔር ያዘጋጃል። እግዚአብሔር ያዘጋጅልሻል። እሱ ያዘጋጀው ነገር መልካም ነው። እሱ ያዘጋጀው ነገር አይሞትም። እግዚአብሔር የሰጣችሁት ስጦታ፣ ከእግዚአብሔር የተቀበላችሁት ነገር በኢየሱስም አይሞትም። ሕይወት አለው፣ ይራመዳል፣ ረጅም ዕድሜ አለው፣ ይቆያል። ከሰው ያገኛችሁ በራሳችሁ ጥረት ያገኛችሁት ነገር ነው ብዙ ጊዜ ማይቆየው። በኢየሱስ ስም እግዚአብሔር ያዘጋጅላችኋል። እግዚአብሔር ያዘጋጅላል።